ኮድ የሚለው ደግሞ የተሰወረ እውቀትን የሚገልጽ ሚስጥራዊ እውቀትን የሚገልጽ ስለሆነ አስፈላጊ ስለሆነ የዚህ መጽሐፍ ርዕስ ሆኖ ሊወጣ ችሏል ማለት ነው። የአልማዝ ስራ አጠው የሚለው ደግሞ አልማዝ የሚመስል ቅርጽ ስላለው እዚህ የመጽሐፉ ዲዛይን ላይ ከቨር ፔጁ ላይ የዛ ቅርጽ ስለሚሰጥ ይሄ የአልማዝ ስርዓት ውቅሩን በዚህ መንገድ በመቀመር የመጽሐፉ ርዕስ ሆኗል ማለት ነው። ከስር ከሳይንስ በላይ የምርምር ልቦለድ ይላል። ምንድነው? እውነት ነው። የምርምር ስራ ነው። ይሄ የምርምር ስራ ነው። እውነትን የያዘ ነው ማለት ነው። ልቦለድ አቀራረቡን ቀላል ለማድረግ ነው። እንደዚህ አይነት ሀሳቦች ትንሽ ከበድ ስለሚሉ ለአንባቢ ሲቀርቡ በዛ መንገድ እንዴት ወደ ስራ ሊገቡ እንደሚችሉ ለማሳየት ቀላል ስለሆነ እንደዚህ አይነት ደግሞ በእንትን የሚዘጋጁ በፊክሽን በልቦለድ መልክ የሚዘጋጁ ነገሮች ወደፊትን ለመጠቆም ሁነኛ የሆነ የጥበብ መንገድ ስለሆነ የጥበብ መድረሻ መንገድ ስለሆነ በዛ መንገድ የተሻለ ሀሳቡን ስለሚያጠነክረውና ተቀባይነቱን ስለሚጨምር በዚህ መንገድ ታች ላይ እንደ ተቀምጧል። አዎ በጣም የሚገርም ነው። ስዕሉ ሁለቱ አራት ማዕዘኖች እንደዚህ ተሳስረዋል። ሁለቱ አራት ማዕዘኖች ሲተሳሰሩ የዳይመንድ ቅርጽ ወይም የአልማዝ ቅርጽ ይሰራሉ እንዳልከው። እዛ ጋ አቦጊዳ ከመሃል ይጀምራል። እንደ ባክግራውንድ ደግሞ ይሄ ኮከብ አለ፣ 8 ጫፍ ያለው ኮከብ ማለት ነው። ይሄ ኮከብ ነው 8 ጫፍ ያለው ነውና ከዚህ ጋር የተሰናሰለ ነው። እነዚህ አራት ማዕዘኖች ወይም ደግሞ የአልማዝ ቅርጾች ማለት ነው። ሁለቱ ከኮከቡ ጋር ከኮከቡ ጋር የሚያገናኛቸው ነገር አለ። አቦጊዳ ጋር የሚያገናኛቸው ነገር አለ። እስኪ እንዴት እንደሚገናኙ አብራራለሁ። እሺ፣ በጣም ጥሩ። እንዴት ነው የሚገናኙት? አሁን ኮከቡ 8 ጫፍ አለው አይደለ? 8 ጫፍ ካለው ሁለቱ አራት ማዕዘኖች ጠቅላላ ስንት ጫፍ ይኖራቸዋል? 8 ጫፍ ይኖራቸዋል ማለት ነው። እነዚህ ሁለቱ አራት ማዕዘኖች የዳይመንድ ቅርጽ ይሰሩና ከኮከቡ ጫፎች ጋር አንድ ላይ እንትን ይላሉ፣ ይገጥማሉ ማለት ነው። እና ኮከቡ እንግዲህ የመልከ ጼዴቅ ኮከብ ነው የሚባለው። የመልከ ጼዴቅ ኮከብ ማለት የኢትዮጵያ ጥበብ ያረፈበት መጨረሻ ላይ የተነሳበት ይሄ አቦጊዳን የፈጠረው የተለያዩ የኢትዮጵያን ጥበባት የፈጠሩ እንትኖች እዛ ነው የሚያርፉት። ሄደው የመልከ ጼዴቅ ኮከብ ላይ ነው የሚያርፉት ማለት ነው። መልከ ጼዴቅ ደግሞ ምድራዊና ሰማያዊ ካህን ነው የሚባለው። ምድራዊና ሰማያዊ ካህን እንግዲህ ስለ ምድርና ሰማይ ካነሳን ደግሞ ሁለቱ አራት ማዕዘኖች አንደኛው የምድርን አንደኛው ደግሞ የሰማዩን ዓለም የሚያመለክቱ ናቸው። እነዚህ የተሰናሰሉት ሁለት አራት ማዕዘኖች ማለት። ስለዚህ ምድራዊ ዓለም ከሰማያዊ ዓለም፣ መንፈሳዊ ዓለም ከአካላዊ ዓለም የተሰናሰለ ነው ማለት ነው። አራት ማዕዘን ይገርመሃል፣ እሱን ለመረዳት ከ7 ዓመት በላይ ነው የፈጀብኝ የኛውን ሚስጥር ዲኮድ አድርጎ ለመረዳት ማለት ነው። አራት ማዕዘን አንደኛው ሰባቱን ምንድነው አራቱን ባህሪያት፣ አራቱ ባህሪያት ማለት የሰው ልጅ አካል የሰሩት ባህሪያት ማለት ነው። ነፋስ፣ ውሃ፣ እሳት እና መሬት አራት ናቸው። አንደኛው የሚያመለክተው ይሄ ነው። ሌላኛው ደግሞ የሚያመለክተው ምንድነው? በሚገርም ሁኔታ ከስነ ፈለክ ጋር በተገናኘ ሁኔታ አራቱ ወቅቶች ማለት መጸው፣ በጋ፣ ክረምትና ጸደይ እነዚህን ይወክላል። ይሄ ማለት እንግዲህ መሬት በፀሐይ ዙሪያ ስትሽከረከር ወቅቶች ይፈራረቃሉ አይደለም? ሳይንስ እንደሚለው። ስለዚህ ወቅቶች ሲፈራረቁ በእያንዳንዱ 3 ወር ውስጥ አንድ ወቅት ይከናወናል። ለምሳሌ ከመስከረም እስከ በእኛ በኢትዮጵያ ጥበብ ከመስከረም 26 እስከ ታህሳስ 26 የመጸው ወቅት ነው። መጸው ወቅት ነው ይባላል እና መጸው ደግሞ ማለት አበባ ማለት ነው ይላሉና አለቃ ኪዳነ ወልድ ክፍሌ በዛ መንገድ ነው የገለጸውና
ከዛ ቀጥሎ ከታህሳስ 26 እስከ ያሉ ሌሎቹ ደግሞ 3 ወራት ከታህሳስ 26 ጀምሮ ያሉት ደግሞ በጋ ይባላሉ። ከዛ ቀጥሎ ጸደይ ከመጋቢት አካባቢ ከመጋቢት 26 እስከ ሰኔ 26 ጸደይ ይባላል። ከሰኔ 26 እስከ መስከረም 26 ደግሞ ክረምት ይባላል በኢትዮጵያ ማለት ነው። እና እንዳልኩ ምንድነው አንደኛው ባህሪያትን ነው የሰው ልጅ የሰሩ ባህሪያትን ነው የሚያመለክተው። ሁለተኛው ደግሞ ወቅቶችን ነው የሚያመለክተው። ወቅቶች እንግዲህ በሳይንስ በደንብ ተጠና መንገድ እንዴት መሬት ፀሐይ እንደምትዞር በስርዓት መንገድ የተቀመጠ ነው። which means ይሄ ሳይንስ ነው ማለት ነው። ሳይንስ ነው ማለት ነው። እና አንደኛው አራት ማዕዘን የሚያመለክተው ይሄን ነው። ትንሹን የሚያመለክተው ነገር ይሄ ነው። ሁለተኛው አራት ማዕዘን ደግሞ የሚያመለክተው ከምድራዊ ዓለም በተቃራኒ የሰማያዊውን ዓለም ነው። እንግዲህ ምንድን ነው የሚለው ቅዱስ መጽሐፍ ሰው 7 ባህሪያት አሉት አጠቃላይ ነው የሚለው ነፍሳዊ ባህሪና አካላዊ ባህሪ። ነፍሳዊ ባህሪ የምንለው ሌላኛው በሁለተኛው የአልማዝ ቅርጽ ወይም ደግሞ አራት ማዕዘን ነው የሚያያዘው። አንደኛው ነፍሳዊ ባህሪ ምንድነው? ሀሌዮ ይለዋል ግዙ ሀሌዮ ሀሌት ማለት ነው። ከዛ ሀሌዮ ማለት ነው በሳይንሳዊ አረዳድ ሀሳብ እንደማለት ነው። በሳይንሳዊ አረዳድ ሀሌዮ አሁን ሀሳብ ካልነበረ ከማይታይ ነገር ነው ዝም ባሌው በገቢር የሚባለው እሱ ማለት ነው። እና የነፍስ አንዱ ባህሪ ነው ይሄ ሀሌት። ከእንደገና ደግሞ ገቢር ነቢብ ማለት መናገር፣ ይሄ እስትንፋስ የምንነጋገረው ነገር ምናምን። ገቢር ደግሞ ተግባር ማለት ነው። ገቢር አሁን እንደውም ኃጢአት በ3 መንገድ ይሰራል የሚል እንትን አለ። እሺ እንደውም ኃጢአት በ3 መንገድ በሀሌዮ በገቢር በነቢብ ትክክል አልካቸው ማለት ነው። አዎ በጣም አሪፍ። በሀሳብም ኃጢአት እንሰራለን፣ በገቢርም በተግባርም እንሰራለን፣ በነቢብ በንግግርም ኃጢአት እንሰራለን የሚል አስተምሯል። እውነት ነው። ቤተክርስቲያን አካባቢ እውነት ነው። ስለዚህ እነዚህ 3ቱ አሁን የጠቀስናቸው ምንድን ናቸው? ነፍሳዊ ባህሪ ናቸው ማለት ነው። 4 ስለሆነ ይሄኛው ይሄ ጥበብ 4 ስለሆነ አንደኛው ሌላኛውስ ምንድን ነው? እንግዲህ ቅድም ያልነው አካላዊ ባህሪ የሚዳሰስ ነገር ነው፣ የሚጨበጥ ነገር ነው፣ የሚያዝ ነገር ነው ማለት ነው። በስሜት ሕዋሳችን የምንረዳው ሳይንሳዊ የሆነ ቀላል ነገር ነው ማለት ነው። ነፍሳዊ ባህሪ ግን እንደ አካላዊ ባህሪ በቀላሉ የምንገነዘበው ሳይሆን ረቂቅ ነው። በተለያዩ ቅዱስ መጽሐፍትም ሲገለጽ ረቂቅ ስለሆነ ለመረዳት ይከብዳል፣ ያስቸግራል ማለት ነው። ስለዚህ አራተኛው ምንድን ነው? በእንግሊዝኛ ስፒሪት ይባላል። ስፒሪት ወይም ደግሞ ልክ አካላችንን የሰራው ይሄ 4ቱ ባህሪያት የሰሩበት ይሄ የሚጨበጥ ነገር እንዳለ ሁሉ የነፍሳዊ ባህሪም ሌላ በነፍስ ብቻ የምንገነዘበው በእምነት ብቻ የምንረዳው ስፒሪት የሚባል እምነት የሚባል አለ ብቻውን ማለት ነው። እዛ ይሄ እምነት ወይም ስፒሪት እነዛን 3 ነገሮች አንድ ላይ አድርጎ 4 ይሆናል ማለት ነው። ስለዚህ ይሄ 4 የሰማያዊ ባህሪን የመንፈሳዊ ባህሪን የሚወክል ነው ማለት ነው። እዚህ መጽሐፍ የተገለጸበት ይሄንን ኮከብ ፍለጋ እዛ ገጸ ባህሪያት የሚያደርጉት እንትን አለ እና የጥበብ መፍቻ ቁልፉን እና ያን ፍለጋ ነው የሚደክሙትና ይሄ የኢትዮጵያ ጥበብ ያረፈበት ነው ብያለሁ ቅድምና በጣም ወሳኝ ነው። የሚገርም መጽሐፉ ላይ ያለ 70 ሰገል አሁን ኮከቡ እየመራቸው አይደለ ወደ ቤተልሔም የሚሄዱት የክርስቶስን መወለድ። የትኛው ኮከብ ሊሆን ይችላል የመራቸው ኮከብ? 70 ሰገል የመራቸው ማለት ነው። ለምሳሌ የዳዊት ኮከብ የምንለው አለ። የመልከ ጼዴቅ ኮከብ ነው
እንግዲህ አዎ ይሄንን አንባቢያን መጽሐፉ ላይ ያየሁት እዚህ መጽሐፍ ላይ የመልከጼዴቅ ኮከብ የሚል አይቻለሁ አይደለ? እንግዲህ እና ምንድነው ለአንባቢያን እንትን እንዳንላቸው እዛ ያለውን ነገር ተከትለው እነሱ እንዲደርሱበት በሚል ነው እንጂ ይቻላል የትኛው እንደሆነ። እንግዲህ ይህ ኮከብ የሚገርምህ ነገር በቅርቡ ማርች ወይም ደግሞ መጋቢት ላይ ናሳ አንድ ጄምስ ዌብ የሚባል ቴሌስኮፕ አዲስ ቴሌስኮፕ ነው እንደ ሀብል እንደሚባለው ቴሌስኮፕ እና ይህ ቴሌስኮፕ በጣም ከርቀት ከስፔስ እንደዛ አይነት ኮከብ 8 ጫፍ ያለው ኮከብ ቀረጸ እና መነጋገሪያ ሆኖ ነበረ ሳይንቲስቶች ጋር ራሱ። ከዛ ምንድን ነው የሆነው ይሄ 8 ጫፍ ያለው ኮከብ ለቀጣይ የሳይንሳዊ ምርምር ከፍተኛ የሆነ ተስፋ ተጥሎበታል ነው የሚባለው። እንዴት ነው? መሳሪያዎች ስፔስን ለማጥናት ህዋን ለማጥናት በጣም ጠቃሚ ናቸው እና ይሄን መሳሪያ ጄምስ ዌብ መስራቱ እና ይሄን ኮከብም ማግኘቱ ከፍተኛ የሆነ ዓለምን የመረዳት ዓለም እንዴት እንደተፈጠረ ለመገንዘብ ከፍተኛ አስተዋጽኦ ያደርጋል ተብሎ ነው የሚታሰበው። እና ምን ለማለት ነው ጥበቡ ወደ አንድ ወገን ብቻ የሚተው ሳይሆን ሳይንስ ራሱ እየተከተለው ያለው እያደረው ያለው ለመረዳት ይሄ እየፈለቀቀው ያለው እውቀት ነው። ከፍተኛ ምስጢርን የያዘ እውቀት ነው ለማለት ነው። ከዛ ባሻገር ደግሞ እኮ ሳይንስ በእምነትና በጥበብ ላይ ያረፈ ሌላ ጥበብ ነው ብለህ ገልጸዋል መጽሐፉ ላይ። እስኪ እችንም አብራራልኝ። አሁን በተለይ እንደዚህ በአካዳሚክ ወይም በትምህርት የመጣን ሰዎች ሳይንስ ለብቻው በጣም የተነጠለ አድርገን ነው የምናስበው። እምነትም ደግሞ እምነት ጋር ያሉ ሰዎች ከሳይንስ የተነጠለ ሌላ ሀሳብ አድርገው ነው የሚያስቡት። የሚገርም ነገር ግን ሳይንስ ተረድቶ አልጨረሰውም ማለት ብዙ የሚፈልጋቸው ነገሮች አሉ። እንደው ምንድነው የሚሉት አንዳንድ የሳይኮሎጂ መጽሐፍት 95%ቱን ገና ሳይንስ አልተረዳውም። ሳይንስ እንግዲህ በብዛት አካላዊ የሆነ ነገርና የምናረጋግጠው በሙከራ የሚጨበጥ ውጤት የሚያሳይ ነው። ሳይንስ ግን ምንድነው 5% ብቻ ነው እስካሁን የሄደው ተብሎ ነው የሚታሰበው ሚስጥር ለማወቃው። እንግዲህ ይህን ለመረዳት ከጊዜ ወደ ጊዜ የሚገኙ አዲስ ግኝቶች ሳይንስ ያልደረሰባቸውና እያረጋገጠ የሚመጣባቸው ናቸው። ያን ደግሞ ሳይንስ እንዲያረጋግጥ የሚያግዙት ቅድም እንዳልነው የተለያዩ መሳሪያዎች፣ ከፍተኛ ሪዞሉሽን ያላቸው መሳሪያዎች፣ ቴክኖሎጂ ራሱ ኮምፒውተር ራሱ ያው አሁን ቴክኖሎጂ እየመራው ያለው ዓለም ላይ ስላለ ከፍተኛ አስተዋጽኦ ያደርግለታል ሳይንስ ለራሱ ማለት ነው እንጂ አሁን ድሮ እነ ጋሊሊዮ ፕላኔቶችን ሲያገኙ ቴሌስኮፕ ሰርተው ከዛ በመነሳት ከፍ እያለ እንትን ይላል እና የሚገርም ላሊበላ ዘመን የስፔስ ወይም የህዋ ጥናት ይደረግ ነበር ይባላል እዛው ላሊበላ ላይ ማለት ነው። እነማን ናቸው የሚያደርጉት? ኢትዮጵያውያን ማለት ኢትዮጵያውያን። አዎ አይገርም። እንግዲህ እንደዛ አይነት ነገሮችን በምን ይጠቀሙ እንደነበረ እንዴት ስፔስን ኤክስፕሎር ያደረጉ እንደነበረ ሌላ ምርምር የሚጠይቅ ነገር ነው። ግን ምንድነው ሳይንስ በእምነትና በጥበብ ጋር የሚተሳሰር አሁን ሳይንስ በእምነትና በጥበብ ላይ የተመሰረተ ሌላ ጥበብ ነው ብለህ ነው አንተ ያስቀመጥከውና እስኪ ከእምነት ጋር እንዴት ነው ሳይንስ በእምነት ላይ ተመስርቶ ሌላ ጥበብ ሊሆንበት የሚችል መንገድ እስኪ ኢላቦሬት አድርግልኝ፣ ግለጽልኝ እስኪ። ኦኬ እንግዲህ ካላመንን እያንዳንዱን ነገር ስንሰራ ስንሞክር አምነን ነው የምንጀምረው። መሬትን ስንረግጥ ስንራመድ እንደማንወድቅ እርግጠኛ ሆነን ነው እግሮቻችን እያፈራረቅን የምንረግጠው። ስንናገር ያ መልእክት በትክክል እንዲተላለፍ አስበን አምነንበት ነው የምናደርገው።
እና ያለ እምነት የሚሆን ነገር የለም በአጠቃላይ ማለት ነው። እያንዳንዷ ምን ከውናት ክዋኔ በእምነት ላይ የተመሰረተ ነው እና እምነት ይህን ያክል ኃይል አለው በእኛ ላይ ማለት ነው። ለዛም ነው የምናስበው እንዲከወን በምናደርገው ጥረትና ባመንነው ልክ ሊሳካልን የሚችለው ማለት ነው። ባመንነው ልክ ይሳካልናል። ይሄ ያለ ነገር ነው እና እንግዲህ ሳይንስ የሆነ ነገርን ሞክሮ ለማረጋገጥ መጀመሪያ ምን ያደርጋል ማለት ነው? ያምናል ማለት ነው። ያን ነገር ማለት ነው ያምንና ይጀምራል ማለት ነው። ሲሞክር አምኖ ነው የሚጀምረው። ለምን? ውጤት ለማግኘት። ለምሳሌ አምፖልን የሰራው ቶማስ ኤዲሰን ስንቴ ነው የሞከረው አምፖል እንዲሰራ? በጣም 99 ጊዜ ሞክሯል ነው 99 ወይም ደግሞ 999 ጊዜ። እንግዲህ እንደሚሰራ ባያምን ኖሮ ከመጀመሪያው ሙከራ በኋላ ድጋሚ መሞከር ይችላል? አይችልም። ስለዚህ እንደሚሰራ እርግጠኛ ሆኖ ነው የጀመረው፣ አምኖ ነው የጀመረው ማለት ነው። ስለዚህ ወደ ሳይንስ ለመቀየር መጀመሪያ ማመን ያስፈልጋል። ወደ አካል ለመቀየር አምፑሉን አብርቶ ለማሳየት ተደጋጋሚ ሙከራዎች ያደርጋል ማለት ነው። ስለዚህ ሳይንስም በዛ ተደጋጋሚ ሙከራና ከፍተኛ ጥረት ያን ነገር ህልው ሆኖ ምንድነው አካል ሰርቶ በሚጨበጥ ሁኔታ አረጋግጦ ያሳየናል ማለት ነው። ያለ ማለት ፈልጌ ነው። በጣም ጥሩ። ከዚሁ ሳንወጣ የአቡጊዳ ፊደላት የተደረደሩበትን እዚህ ከቨር ፔጁ ላይ ወይም መጀመሪያው ሽፋኑ ላይ ማየት ይቻላል እና ምንድነው እዚህ ጋር ምን አገናኛቸው? አቡጊዳ ፊደላት እዚህ ሊቀመጡ የቻሉበት ምክንያት ምንድን ነው? እንዴት አመጣቸው? እዚህ ጋር የሚያገናኛቸው ነገር አለ ከመልከ ጼዴቅ ኮከብ ጋር? አለ። ምንድነው የሚያገናኛቸው? አቡጊዳ አሁን አ ከመሀል ይጀምራል አይደል? ከፐ በኋላ ነው ኡ ደግሞ የሚቀጥለው። ፐ አ አልፋ ይባላል። ከአልፋ እስከ ፐ 26 የግዕዝ ፊደላት ነው ያሉት። እንግዲህ 26ቱ የግዕዝ ፊደላት ከአ እስከ ፐ ካሉ ከዛ ፐ ላይ ነው የሚጨርሰው። ፐ ላይ ከጨረሰ በኋላ ነው ግን ኡ ኢ አ ኤ እ ኦ ብሎ የሚመጣው ማለት ነው። ከፐ በኋላ ማን አለች? ኡ አለች። አ ያለችው እዚህ ጋር ነው ላይ። ስለዚህ ከ26 በኋላ ኡ እዚህ ጋር ትቀጥላለች ማለት ነው። ኡ ትቀጥልና ኦ የሚጨርሰው የት ጋር ነው? እዚህ ጋር ይሆናል ማለት ነው። እዚህ ጋር ሲጨርስ እንግዲህ ይሄን ቅርጽ አይነት ነው የሚሰራው ወደዚህ ሲመጣ ማለት ነው። ልክ እንደዚህ ማለት ነው። ልክ እንደዚህ ማለት ነው። ወደዚህ ይመጣል ማለት ነው። ይሄ ማለት ይሄኛውን አራት ማዕዘን ይሰራል ማለት ነው። ቅድም ያየነውን ይሄኛውን አራት ማዕዘን ይሰራል ማለት ነው። እንዴት? ከአ ወደ ኦ ለመምጣት ስንት ቁጥር ነው? አኡ አ ግዕዝ አ አንድ ኡ ካበ እያለ ኦ ሳበ 7 ይሆናል። 7 ነው ማለት ከአ እስከ ኦ ስንት ነው? 7 ስቴፕ ወደዚህ ይመጣል ማለት ነው። ግን 26ቱንም ፊደላት በውስጡ ይዞ ፐንም አጠቃላይ በዚህ ውስጥ ይዞ ነው ኦ የሚጨርሰው እዚህ ማለት ነው። እንደዚህ ቢቀጥል ኖሮ ግን አቡጊዳ ሂወዞ እንደሚለው አኡ አ እ ኦ ብሎ ይጨርስ ነበረ። ነገር ግን ሁሉንም ፊደሎች ከአልፋ እስከ ኦሜጋ በመያዝ በውስጡ አ አልፋ ማለት ነው ይሄኛው ኦ ደግሞ ኦሜጋ ማለት ነው። አይኗ ኦ ነች ወይስ አልፋው? አልፋው አልፋ ማለት የመጀመሪያ ማለት ነው። ስለዚህ አ የሚጀምረው እዚህ ነው ማለት ነው። ኦ ደግሞ ኦሜጋ ማለት ነው። ስለዚህ አልፋ ኦሜጋ የሚለውን ሚስጥር በዚህ መንገድ መስጥሮ ኮዱ በዚህ መንገድ ደርድሮ ነው ያስቀምጠው ማለት ነው። ስለዚህ አራት ማዕዘኑን ይሰራል። አራት ማዕዘኑን ይሰራል። እንዴት ካልከኝ ይሄኛውን ሰፋ አድርገን አሁን ለዲዛይን እንዲመች በማድረግ በዚህ መንገድ ስለሰራ ነው እንጂ ሰፋ ብናረገው አ እንደዚህ ቢሆን ኦ እዚህ ጋር ሲጨርስ ይሄኛው አራት ማዕዘን እዚህ ጋር መጥቶ ይገጥማል ማለት ነው። ወደዚህ ደግሞ እንደዚህ መጥቶ ይገጥማል ማለት ነው። ስለዚህ ሰፋ ቢል ቀጥታ የሚሰራው የትኛው ነው? ይሄኛውን አራት ማዕዘን ይሰራል ማለት ነው። ይሄ ማለት ደግሞ አልፋ ኦሜጋ ማለት ነው። አልፋ ኦሜጋ ደግሞ እንግዲህ ሁሉም ነገር በአልፋና በኦሜጋ መካከል ነው ያለው ማለት ነው። አ ማለት ትርጉሙን ማለት ነው እስትንፋስ ማለት ነው።
እስትንፋስ ማለት ነው። ስለዚህ የእስትንፋስ ሲጀምር ነው ማለት ነው ህይወት የሚጀምረው ማለት ነው፣ ስለ ህይወት ካወራን። ስለዚህ በአና በኦ መካከል አልፋና ኦሜጋ አለ። ላሊበላ ደግሞ ልክ እንደዚህ አሁን እንደው ስለማናስተውል ነው እንጂ ወይም ላይ ያለችዋን መስቀሏን ብቻ ለይተን ስለምናያት ነው እንጂ አጠገቡ ላይ ሄደን ብናየው ይሄ የገደሉን ዲዛይን ብናየው ከላይ ወደ ታች የታነጸበት ከላይ የታነጸበትን ብናየው የገደሉን አቆፋፍሩ ራሱ ብናየው እንደዚህ ነው የሚሆነው ማለት ነው። ይሄኛው ነው የሚሆነው ማለት ነው። ይሄ ማለት አራት ማዕዘኑ ሰራው ማለት ነው። ቀጥታ አራት ማዕዘኑ በዚህ መንገድ ሰራው ማለት ነው። መስቀሉ መሀል ላይ ያለ ከዛ ከኮከቡ ጋር የሚገጥም ይሆናል ማለት ነው። ኦኬ ገደሉ ማለት ነው። ገደሉ የዲዛይን ነው። ስለዚህ ከመልከጼዴቅ ኮከብ ጋር ይገጥማል። አይገርምም? በጣም እና በዚህ መንገድ በረቀቀ ሁኔታ የተቀመረ ጥበብ ነው ያለን ለኛ ለኢትዮጵያውያን ማለት ነውና በጣም የከበረ ጥበብ ነው ያለን። ከዚህ የተለየ ምንም ሳይንስ የለም። እኔ ብዙ መጽሐፍ አንብቤ ያለው ባይዘው ማለት ነው እና ከዚህ የተሻለ እውነት የለም። የምሬን ነው። እኔ እንደውም በጣም ብዙ መጽሐፍት አነባለሁ። ማነባቸውም የውጭ መጽሐፍት ነበሩ፣ ግን ወደ እውነት የሚወስዱ አይደሉም። አብዛኞቹ ወደ እውነት የሚወስዱ አይደሉም። ይሄ መንፈሳዊንም ሆነ አካላዊ ዓለምን በእንደዚህ መንገድ ቀምሮ ለመረዳት ስለሚከብድ ነው እንጂ በእንደዛ መንገድ የተቀመጠ ጥበብም የትም የለም እና ይሄ የኢትዮጵያ ሙሉ የሆነ ጥበብ ሀብት ነው። የኢትዮጵያ ሀብት ነው። የኢትዮጵያ ጥበብ፣ የኢትዮጵያ ስልጣኔ፣ የኢትዮጵያ ፍልስፍና ከላይ ወደ ታች ነው። ከታች ወደ ላይ አይደለም። ከታች ወደ ላይ የሚደረግ ጉዞ ልክ እንደ ባቢሎን መንገድ የፈራረሰ ይሆናል የሚል ነገር መጽሐፉ ላይ ይቻለውኝና እንዴት ተረድተው ነው? በምን መረዳት ነው ይህን ልትል የቻልከው? ባቢሎን ስልጣኔ ሲገነባ አሁን ዓለም የስልጣኔ ውጤት ነች። ኢትዮጵያ በአንድ ወቅት የስልጣኔ ጥግ ደርሳ ነበረ። ለዛ ነው አንዳንድ ምሁራንና አንባቢ ሰዎች የኢትዮጵያ የጥንት ስልጣኔ ምሉ እንደሆነ ያስባሉ። እኔም አስባለሁ ምሉ እንደሆነ። የባቢሎን ሲገነባ አሁን ባቢሎን እንዴት እንደወደቀ አብዛኛው ሰው ያውቃል። እና እንዴት ነው የገነቡት? ቀጥታ ከታች ወደ ላይ በጣም ትልቅ ህንፃ ነው የገነቡት ማለት ነው። ምን ማለት ነው? ቅዱስ መጽሐፍ በእርግጥ ስለ ባቢሎን የጥፋት መንገድ ብዙ ነገር ይላል። ምንድነው ግን ከዚህ ጋር ያያያዝኩት ከታች ወደ ላይ ላይኛውን ያላገናዘበ ጥበብ ፈሪሃ እግዚአብሔር ያልታከለበት ሰው ነፍስ እንዳለው አካላዊ ፍጡር ብቻ እንዳልሆነ ሰው ክቡር እንደሆነ ፈጣሪ ያከበሩና በአምሳሉ የፈጠሩ እንደሆነ ተረድቶ ከታች ያለው ሁሉም ነገር ከላይ ባለው መሰረት፣ ምድር ያለው ከሰማይ ባለው መሰረት እንደሆነ ተረድቶ ጥበብ በእንደዚህ መንገድ ተዋህዶ ካልተቀመረ ምድራዊዋን ብቻ በማሰብ እንግዲህ ምድራዊ ሲኮን ያኛው መንፈሳዊ ሕይወት ሙሉ በሙሉ ፈራ እግዚአብሔር ይረሳና ምን ይሆናል ማለት ነው? ኃጢአት ይሆናል ማለት ነው። ባቢሎንም በዛ መንገድ ነው በኃጢአት መንገድ ነው የታነጸው። ነገር ግን ምን ሆኗል? ፈረሰ፣ ባቢሎን ወደማ ማለት ነው። ሰውም እንግዲህ ራሱን ሲያነጽ ከላይ ባለው መሰረት መሆን አለበት። በማንነቱ መሰረት የከበረ ፍጡር መሆኑን ተረድቶ ካላነጸ፣ ራሱ ላይ ካልሰራ፣ ስልጣኔም በዛ መንገድ ካልተገነባ ትክክል አይደለም ማለት ነው። ምን ይሆናል? ይጠፋል፣ ይወድማል። ልክ እንደ ባቢሎን የኛ ስልጣኔም ስለዚህ መነሻችንን ከመነሻችን ጋር የተናበበ መሆን አለበት። ወደኋላ መለስ ብለን የጥንት ታሪኮቻችንን፣ ስልጣኔዎቻችንን፣ የስነ ፈለግ፣ የስነ መለኮት፣ የስነ ጽሁፍ እንዲሁም በጥቅሉ የጥበብ ስራዎቻችንም ሊሆኑ ይችላሉ። እነሱን ወደኋላ መለስ ብለን መቃኘት አለብን። እንደዛ ማይሆን ከሆነ ግን የጨለማ የድንግዝግዝ ጉዞ ነው የሚሆን የሚል እንግዲህ አንተ እዚህ ጋር ባሰፈርከው መሰረት ጥሩ። ወደ መጽሐፍ እንግባና እንግዲህ መጽሐፍ በዋነኝነት የሚያጠነጥነው የኢትዮጵያ ጥበብ ያረፈበት የተሰወረው የመልከጼዴቅ ኮከብን ፍለጋ ነው።
እንግዲህ የፈጠርካቸው ገጸ ባህሪያት አሉ። ያንን ፍለጋ ከሀገር ውስጥ እስከ ውጭ ጀርመን፣ ሩሲያ እና እስራኤል እንዲሁም አሜሪካ ድረስ የሚታተሩ ሰዎች አሉ። ያንን ጥበብ ፍለጋ ኢትዮጵያን ጥበብ ያረፈበትን ፍለጋ ማለት ነው። በአንተ እይታ በአንተ መረዳት ይህ ጥበብ መቼ የተሰወረ ይመስላል? ይታወቃል። አክሱምን እንዴት እንደሰራን ይታወቃል። ያኔ ብረት ማቅለጥ ሌላው ዓለም ምንም ግንዛቤው በሌለበት ዘመን እኛ ብረት እንግዲህ አፈር አቅልጠው ብረት ሰርተው ነው ሰሩት የሚባል ቅድመ አያቶቻችን። በኋላ ላይ ላሊበላ እንዴት እንደተሰራ፣ ጎንደር እንዴት እንደተሰራ፣ ፋሲለደስ እንግዲህ ለመረዳት እስካሁን እንዲህ ነው አሰራሩ። ጥበቡ ተሰርቷል እንጂ ኢንድ ፕሮዳክቱን እንጂ ያየነው እንዴት እንደሰሩት፣ በምን ጥበብ እንደሰሩት፣ ምን አይነት ቀመር ቀምረው እንደሰሩት፣ ምን አይነት ውሃ ልክ እንደሰሩ፣ ምን አይነት ማጋሪዎች እንደነበሩ በደንብ ለመረዳት የተቸገርንበት እስካሁን ሳይንስ በደንብ ያልመረመረውና ያላወቀው ጥበብ ነው ያረፈ እንግዲህ እነዚህ ቅርሶች ላይ ማለት ነው። ላሊበላንም አክሱምንም ጎንደርንም ስናነሳ ማለት ነው። እንዲሁ በአንተ መረዳት የኢትዮጵያ ጥበብ የጥንታዊው ጥበብ የመድኃኒት ቅመማም ሊሆን ይችላል፣ ፍልስፍናውም፣ የስነ ፈለጉ፣ ስነ መለኮቱ፣ ስነ ህንፃው መቼ ላይ እየጠፋ መቼ ላይ እየተጋረደብን ይመስላል? በነገራችን ላይ እዛ ዘውጉ አሜሮሲጀር የሚባል አንድ ህቡ አለ። አሜሮሲጀር የሚባል ማለት ነው። ሌላው ደግሞ ፈለገ ጊዮን የሚባል አለ። ፈለገ ጊዮን የኢትዮጵያን መነሻ የኢትዮጵያን አጠቃላይ ምንነት የሚያውቅ ህቡ ነው። አይታወቅም በአካል። ያኛው የውጭ ህቡ ግን አሜሮሲጀር የሚባለው እዛ ጋር እንዳለው አሜሪካ ማለት ነው። አሜሪካ፣ ሩሲያ፣ ጀርመን የነዚህ ነው። እና እንግዲህ ከዓለም ጋር ነው ማለት ነው እንትኑ የመጽሐፉ ዘውግ ዓለም ትክክል እየሄደ አይደለም፣ ኢትዮጵያ በምን መንገድ ነው ትክክል የሆነችው የሚለውን ዘውግ የያዘ ነው። ምንድነው በነገራችን ላይ ፈረንጆች በዚህ ይመራመራሉ፣ በእኛ እውቀት በእኛ ጥበብ ይመራመራሉ። ይሄ እውነት ነው። በዚህ መንገድ በገጸ ባህሪ መንገድ በቀላሉ ለመረዳት እኔ በዚህ መንገድ ባቀርበውም ግልጽ ነው። ጥናት ያደርጋሉ በኢትዮጵያ ጥበብ ላይ የእኛን ሰዎችን በመጠቀም የራሳቸውን ሰዎችን በመጠቀም ከፍተኛ የሆነ ኮዶቹን ለመረዳት ከፍተኛ ጥረት ያደርጋሉ። ለዛም ነው መጽሐፎቻችንን ወደ ውጪ አሁን መጽሐፈ ሄኖክ መጽሐፈ ሄኖክ ሌሎችም በጣም ብዙ አሁን አሜሪካን ላይብረሪዎች፣ የአውሮፓ ላይብረሪዎች የተጋዙ የኢትዮጵያ ስክሪፕቶች አሉ። ብዙ መጽሐፍት ሚስጥር የያዙ ማለት ነው። በጣሊያን ወረራ ጊዜ በተለይም በርካታ አብያተ ክርስቲያናትና አድባራት እንደተዘረፉ በታሪክ ተቀምጧል። ከዛም በፊት ሁላ የነ ፔድሮ ፔርሙዳይዝ እነርሱም ወስደዋል። በጣም እና ጄምስ ብሩስ ምንድነው የአባይ ርቀት ምንድነው ርዝመት ምን ያክል ነው የሚለውን ነገር አሁን ስንማር አካዳሚኩ ላይ የአባይ መነሻ ከየት ነው የሚለው ለማጥናት ነው። ነገሩ ግን ምንድነው እዛ ጋር ሰውየው ግዕዝ ሁሉ ተምሮ ነገሮችን ሁሉ ተንትኖ ተርጉሞ ወደዛ ይልክ ነበረ። እውነት ነው። እና ምንድነው ውጪዎቹ በጣም ብልሆች ናቸው። እውቀት አለበት የተባለው ቦታ ከፍተኛ መስዋዕትና ባጀት ይዘው በመንቀሳቀስ ይሄን ነገር ወደ ሳይንስ በመቀየር ጥቅም ላይ ያውሉታል። እኛ አሁን ያልገባን ይሄ ነው። የራሳችንን እውቀት ወደ ሳይንስ ፈጥረን መጠቀም መቻል፣ አንደኛ መረዳት፣ ሁለተኛ ደግሞ ወደ ጥቅም መቀየር ያቃተን ማለት ነው እንጂ እነሱ በእኛ ጥበብ ላይ ከፍተኛ የሆነ መዋለ ነዋይም ሆነ የሰው ኃይል በመመደብ ይህን ይረዳሉ ብለው የሚያስቡ ሰዎችን በማሰማራት ከፍተኛ የሆነ ኢንቨስትመንት ያደርጋሉ። አሁን ራሻም ሀገር ጀርመንም ሀገር ስትሄድ ሃምበርግ ይህንን እውቀት እንትን ለማለት ዩኒቨርሲቲዎች ከገነቡ ቆይተዋል። የግዕዝ ማስተማር የግዕዝ ዩኒቨርሲቲ አላቸው ራሻ። እኛ ምን እየሆንን ነው? ምን እያደረግን ነው? ለምን ተቋረጠ? እስካሁን ይሄን ነው የምናወራው። እንዴት እንኳን ይሄን እውቀት ወደ ሳይንስ መቀየር ስለሚቻልበት ነገር
ምን ያክሎቻችን እንኳ በዚህ ዙሪያ እንደምናጠና እንደምታውቀው ነው። ገና አልተረዳነውም። የኢትዮጵያን ጥበብ አልተረዳነውም። ኢትዮጵያን አልተረዳንም። እኛ ራሳችን ማን እንደሆንን ራሳችንን አልተረዳንም። ራሳችንን አላወቅንም። እነሱ እኮ ነው የኔም ጥያቄ እሱ ነው። መቼ ነው የተቆራረጠው? እንግዲህ ይሄ አሁን የአልማዝ ስርዓቱ ከወርቃማ ስርዓቱ በፊት የነበረ ስርዓት ነው። ይሄ ምልህ ኢትዮጵያ የምትባለውን ሀገር የፈጠረ ፊደል የፈጠረ ፊደል እንግዲህ ፊደል ከፈጠሩ ሀገራት ኢትዮጵያ የመጀመሪያዋ ወይም ደግሞ ከመጀመሪያዎቹ ቀዳሚዎቹ በጣም ጥቂት ሀገር ነው ፊደል ያለው። ፊደል መኖሩ በራሱ አንዱ የስልጣኔ ምልክት ነው። ፊደል አለ ማለት ስነ ጽሁፍ አለ። ታሪክን ቀርጸህ ታስቀምጥበታለህ። በጣም ብዙ ነገር እንግዲህ ከጽሁፍ ነው የሚመነጨው። ሁሉም ከምናብ ከእይታ ነው የሚመነጨው፣ ከጥበብ ነው የሚመነጨው እያንዳንዱ ውጤት ማለት ነው። እና ያን በማጥናት ከፍተኛ የሆነ ጥቅም ስለሚያገኙ ምን ያደርጉታል ማለት ነው። ከፍተኛ የሆነ እንትን መድበው የኛ ሀገር ላይ ጥናት ያደርጋሉ ማለት ነው። ሳይንሳዊ ያደርጉታል። ከዛ መንገድ ከዛ የኛ ፈጠራ ነው ይሉሃል። አንተ ምኑን ታውቀዋለህ? አዎ የነሱ ነው ብለህ ትከተላለህ። ግን እኛ ይሄንን ብንረዳና ወደ ሳይንስ ብንቀይረው ይቻላል። ዩኒቨርሲቲ እንደ ጀርመን ብናቋቁም ይቻላል። የትም መሄድ አያስፈልግም። የኛ ሳይንስ፣ የኛ ማህበረሰብ፣ የኛ ካልቸር ወይም ባህል የእያንዳንዳችን ኢትዮጵያውያን በሙሉ ብዙ ቱባ የሆነ ጥበብ አለ። ያንን ጥበብ መረዳትና ወደ ሳይንስ መቀየር ነው ያቃተን ማለት ነው። እና የኔም አንደኛው ይህንን መጽሐፍ በዚህ መንገድ እንድቀምር ያደረገኝ አሁን ለምሳሌ አቡጊዳን ብትወስድ በኮምፒውተር ሳይንስ ውስጥ ከፍተኛ የሆነ ወደ ትግበራ ሊቀየር የሚችል ሀሳብ አለው። ምን አለ? አሁን መረጃን ወይም ደግሞ ኮምፒውተር ላይ የሚላከውን ነገር መስጠረህ ነው እንትን የምትለው። ያ መስጠራ በዚህ በአቡጊዳ ቀመር ሊቀመር የሚችል ነገር ነው። በዛ አልጎሪዝም ዴቨሎፕ ሊደረግበት የሚችል ነገር ነው። ቴክኒካል ወደሆነ እንትን ላለመግባት ነው እንጂ ወደዛ ብናስገባው ራሱ አንድ ዘርፍ ይሆናል ማለት ነው። ይሄ ኮድ ማለት ነው። ይህም ብቻ ሳይሆን ለተለያዩ አሁን የኒውክሊየር ማበልጸጊያ ሊሆን ይችላል። የኒውክሊየር አይዲያውን ንጥረ ነገሮች አሉ እዛ። አንደኛው እንደውም የአልኬሚ አንዱ እንትን አይቶ እንደሆነ እዛ አልኬሚ የሚለው አንዱ እሱ ነው። ከንጥረ ነገሮች ነው፣ ከኤሌክትሮኖች ከፕሮቶን ከዛ እያለ ነው የሚሄደው የኒውክሊየር የማበልጸግ ሂደት ማለት ነው። ግን ይህንን በመረዳት ውስጥ ነው ያኛው የሚመጣው። ይህንን ተረድተን በማለፍ ነው ወደ ጥልቅ ሳይንስ ልንቀይረው የምንችለው ማለት ነው። የወርቅ ስርዓት እና የአልማዝ ስርዓት ብለህ ጥበብ የአልማዝ ስርዓት ጥበብና የወርቅ ስርዓት ጥበብ ብለህ የከፋፈልክበት መንገድ አለ ጥበብን። እንግዲህ እስኪ የወርቅ ስርዓት ጥበብ የሚባለው ምንድነው? የአልማዝ ስርዓት ጥበብስ ምንድነው? ስለ ወርቃማ ስርዓት ልጀምር። መጀመሪያ የወርቃማ ስርዓት ምንድነው? እኔ ባየሁትና ባጠናሁት የኢትዮጵያ ታሪክ አሁን የምናውቀው 3000 ዓመት ብለን ነው የምናስበው ወይም የምንረዳው ማለት ነው። 3000 ዓመት ማለት ንግስት ሳባ ወደ ሶሎሞን የሄደችበት ጊዜ ነው። ወደ ንጉስ ሶሎሞን። ንጉስ ሶሎሞን ሶስተኛው የእስራኤል ንጉስ ነው። ሶስተኛው ማለት ነው። ንጉስ ሶሎሞን ማለት ደግሞ የዳዊት ልጅ ማለት ነው። በጣም ይታወቃል። ሶስተኛው ንጉስ ነው። በኢትዮጵያ ያኔ ንግስት ሳባ ወደዚህ ጠቢብ ሄደች። እዛ ጊዜ ያለው ጀምሮ ብቻ ነው የሚታወቀውና ኢትዮጵያ 3000 ዓመት ታሪክ እንዳላት ብቻ ነው የሚታሰበው። በእርግጥ 3000 ዓመት ቀላል ነገር አይደለም። ከክርስቶስ መወለድ በኋላ 2000 ዓመት ነው። 2000 ስንት ነው? 15 አይደለም? አዎ። ከዛ በፊት ከክርስቶስ ልደት በፊት 1000 ዓመት ማለት ነው። ማን? ንግስት ሳባ ማለት ከክርስቶስ ልደት በፊት 1000 ዓመት እና ከክርስቶስ በኋላ 2000 ዓመት አጠቃላይ 3000 ይሆናል። ይሄ ብቻ ነው ዓለም የሚያውቀው የኛን ማለት ነው። እኛ ራሱ አብዛኞቻችን ያው በሌሎች በውጭው ዓለም ቅኝት ስለምንቀኝ ይሄ ብቻ ነው የሚመስለን። ይሄ ጊዜ የወርቃማ ስርዓት ይባላል። ወርቃማ ስርዓቱ ምንድን ነው? የሰው ልጅ በተለይ እምነት ላይ ከፍተኛ የሆነ እንትን ያደረገበት ነው ማለት
ሰውንና ፈጣሪን ሊያገናኝ በሚችል ነገር ላይ ያተኮረ ጥበብ ነው። አሁን ጠቢቡ ሰለሞንም እንትን ያደረጋቸውን የጥበብ እንትን ሲታይ በዛ መንገድ የሚሰሩ ናቸው። ከክርስቶስ ልደት በፊት ያለው ነው የወርቃማ ስርዓት። ከዛም በፊት 1000 ዓመት ከንግስት ሳባ በፊት ያለው ነው ወርቃ ምንድነው አልማዛዊ ስርዓት የሚባለው። አልማዛዊ ስርዓት የሚባለው ልክ እንግዲህ ይሄ ርዕሱም እንትን እንደሚለው ይሄኛው የመልከ ጼዴቅ ኮከብ ላይ የመልከ ጼዴቅ ኮከብ ላይ ከእንደገና ደግሞ የነዚህ አጠቃላይ ዲዛይን የፊደሎች አጠቃላይ ይሄ የኢትዮጵያ የተፈጠረችበት የኢትዮጵያ መነሻ ጋር የተያያዘ ነገር ነው። ፊደሎችም ያንን የተፈጠሩ እነዚህ አቡጊዳ ፊደሎች የተቀረጹ ማለት ይቻላል። ለምን መሰለ አብዛኞቹ በሆነ ጊዜ ምናምን ብለው ሊከፋፍሉት ይችላሉ። አቡጊዳ ይቅደም ሀለሃ ይቅደም ራሱ የሚታወቅ ነገር የለም ይሄ ማለት ነው። ነገር ግን ምንድነው ፊደል በዛ በጥንታዊ የፊደል አፈጣጠር ሲታይ ጥንታዊ ፊደል የፈጠሩት በጣም ጥቂት ሀገራት ናቸው። ከነዛ ውስጥ ኢትዮጵያ አንዷ ነች። 2-3 ሀገራት ቢኖሩ እነ ቻይና እነ ፐርሺያ በጥንታዊ አጠራራቸው እነ ፊንቂ የሚባሉ አሉ። አሁን ፊንቂዎች የሚባሉ ሱመራውያን የሚባሉ አሉ በጥንታዊ አጠራራቸው። አሁን የግብፅም ሂሮግራፊክ የሚባለው እንደዛ አይነት አሉ። እና በዚህ መካከል ያሉ በጣም ጥቂት ሀገራት ናቸው ፊደል የፈጠሩትና የኢትዮጵያ ደግሞ ኮፒ እንዳልተደረገ የራሳቸው ፊደል እንደሆነ ከማንም ጋር ስለማይመሳሰል እንዳውም ሌሎቹ ከዚህ የወሰዱ እንደሆነ ነው ነገሮች የሚያሳዩትና ፊደል ተፈጠረ ተብሎ የሚታሰበው ሄኖስ ነው። ሄኖስ ማለት ደግሞ የአዳም 3ኛ ትውልድ ነው ሄኖስ። ከዛ ሄኖክ ያለ ሄኖክ ደግሞ 7ኛ ትውልድ ነው እና መጽሐፈ ሄኖክንም ስታይ እንግዲህ ወደዛ መሄድ ነው። ከዛም በፊት እንደሆነ የሚያሳይ ነገር ነው። ግን በዚህ በአልማዝ ስርዓቱ ውስጥ ያለ ነው። ከዛ በፊት ባለው ከክርስቶስ ልደት በፊት 1000 ዓመት ከዛ በፊት ያለው ጊዜ ንግስት ሳባ ንጉሥ ሰለሞንን ከማግኘቷ በፊት ባለው ጊዜ ውስጥ ማለት ነው። ምክንያቱም ኢትዮጵያ ነበረቻ ከዛ በፊት። እንዴት ነው ንግስት ሳባ እንደውም ሜቢ ከ20 ከ30 በላይ ንጉሳውያን የኢትዮጵያን ነገስታት ከነበሩ በኋላ ነው የነገሰችው። ምንድን ነው የሚለው አሁን የተክለ ጻድቅ መኩሪያ መጽሐፍ ከክርስቶስ ልደት በፊት 2545 ላይ የመጀመሪያው የኢትዮጵያ ንጉስ ሰብታ ይባላል። ሰብታ እንግዲህ ከክርስቶስ ልደት በፊት 2545 ነው ዓመተ ዓለም የምንለው ዓለም ተፈጠረ ተብሎ የሚታሰብበት እንትን ነው። ግን ይሄ ቢሲ ብለን እንውሰደው ቢፎር ክራይስት ከክርስቶስ ልደት በፊት 2545 ማለት ነው። ሳባ ያልኩ ግን ምንድን ነው ከክርስቶስ ልደት በፊት 1000 ዓመት። ስለዚህ ይሄኛው ብዙ ወደዛ ይሄዳል ማለት ነው። ለዛ ነውና ሁለተኛው ንጉስ ኤሌክትሮን ይባላል። ሌላ ኤሌክትሮን ነው የሚለው ስሙ ራሱ ማለት እና በዛ መንገድ ተጽፎ ያለ ነገር ነው። በተለያዩ ዶክመንቶች የሚገኝ ነገር ነው። እንደውም እዛ ትራንስሌተር ወይም ደግሞ መተርጎሚያ አፕሊኬሽኑ ላይ የኢትዮጵያን ነገስታትና የገዙበትን ዘመን እዛ ጋር አስቀምጨዋለሁ። እሺ፣ ሌላ እንግዲህ መቼትን ከባህር ዳር ነው የጀመርከው። ወደ ሩሲያ፣ ጀርመን፣ አሜሪካ፣ እስራኤል ሀገር ሁሉ ይሄዳሉ። እንግዲህ የቀረጽካቸው እንትኖች ማለት ነው ገጸ ባህሪያትህ እዚህ ላይ ሀሳብን በሁለት መንገድ የከፈልክበትን ነገር አይቼዋለሁና ሀሳብ ታላቁ ሀሳብና የሰው ልጅ የሚያስበው ሀሳብ ብለህ በሁለት ከፍለዋል። ምንድን ነው እንዴት ነው የከፈልከው? እስኪ ይሄንን አብራራልኝ። እንግዲህ ቅድም እንዳልነው ታላቁ ሀሳብ የምንለው እንግዲህ ከላይ ባለው መሰረት ነው። ከላይ ባለው መሰረት ታችኛውን በዛ መንገድ ይከናወናል። እንደዛ ነው የሚሰራው ሳይንስ ራሱ አሁን የደረሰበት ሱፐርፖዚሽን በሚል እንትን እንደውም በቅርቡ 3 የኖቤል አሸናፊዎች በኳንተም ፊዚክስ ላይ ሌተስት የሆነ እንትን 2022 ተሸላሚዎች ምንድነው እንትን ያሉት ሱፐርፖዚሽን ስለሚባሉ እና ስለ አልበርት አንስታይን ማለት A = mc² የሚለውን ቀመር የሰራው
በጣም ፌመስ ሳይንቲስት ነው እና የሆነ ጥናት ላይ አንስታይን ያልጨረሰውና ሮንግሊ ኮንክሉድ ያደረገው ነገር ነበረ። አንስታይን እንግዲህ አንስታይን ሳይንቲስቶች ራሱ ይሳሳታል ብለው በህይወታቸው አስበው ላያውቁም። ቢኮዝ በጣም ጂኒየስ ሰው ነው። አቶሚክ ኤነርጂ እንግዲህ ጃፓንን የመታው እንትን ሃይድሮጅን ቦምብ የእሱ ውጤት ነው እና በጣም ጂኒየስ ሰው ነው። ግን ይሄኛውን ጥናት ላይ ግን ሮንግ የሆነ ኮንክሉዥን ነው ሰጡ ያለፈው ማለት ነው። ምናልባት ያው ሰው እንግዲህ ይሳሳታልም አይሳሳትምም። ግን ሳይንቲስቶች ራሱ ከአልበርት አንስታይን ፌመዝነትና ከፈጠራቸው ስራዎች በመነሳት ልክ እንደሆነ ያስቡ ነበርና አሁን በቅርቡ ነው እንግዲህ አንስታይን ወደ 100 ዓመት ይሆናል አንስታይን የነበረበት ጊዜ እንግዲህ 100 ዓመት ወስዷል ማለት ነው ይህን ነገር ለማረጋገጥ ማለት ነውና ምንድነው እንደዚህ አይነት ሀሳቦች ለመተግበር በሚደረገው ጥናት እነዚህ ሳይንቲስቶች ሱፐርፖዚሽን የሚባለውን ይሄ ከላይ ባለው መሰረት ታችኛው እንደሚከናወን አረጋግጧል። በቀመር ሳይንሳዊ በሆነ ቀመር ማለት ነው እና እያንዳንዱ ክዋኔ ከላይ ባለው መሰረት ነው የሚከወነው። እንግዲህ ፈጣሪም ከላይ እንዳለ ነው እናስበው አይደል? 7 ሰማያት ምናምን አለች። 7 ሰማያት ስንል ደግሞ ወደ ታች ሳይሆን የምናየው ወደ ላይ ነው። የመጨረሻው ሰማይ አርያም እንደዛ ነው እና ከላይ ያለው የሚጠቁመው እሱ ነው። ወደ መንፈሳዊ ሕይወት ያለውን እንትን ነው የሚጠቁመውና በዛ መሰረት ይከወናል ነው የሰው ሀሳብ ያልከውስ እና ታላቁ ሀሳብ በዛ መሰረት የሚሆን ይሆናል ማለት ነው። ሰው የሚያስበው ሀሳብ ብለህ ደግሞ ሌላ ሰው የሚያስበው ሀሳብ አሁን ሰው ፍጹም አይደለም። ሰው ፍጹም ስላልሆነ እንዴት ነው የሚያስበው? ትክክል የመሰለውን ነገር ነው የሚያስበው። ለዛም እኮ ነው አሁን ስልጣኔዎች ትክክለኛ ያልሆኑ ስልጣኔዎች እንደ ባቢሎን አይነት ስልጣኔዎች የሚገነቡት ግን ይፈርሳሉ። ስለዚህ ሰው ራሱ በሚያስበው ሀሳብ መሰረት ሳይሆን ከፈጣሪ ወገን አልማይቲ ወገን ባለው መሰረት መራመድ መቻል አለበት። ስለዚህ ከላይ ባለው መሰረት ነው መሬት እንኳን የምትዞረው በፀሐይ ዙሪያ ከላይ ባለው መሰረት ፕላኔቶች የሚሽከረከሩት ጋላክሲዎች እንደዛ የሚሆኑት ማለት ነው። ስለዚህ ከላይ ባለው መሰረት ሲሆን ምን ይሆናል? ጽኑ ይሆናል ማለት ነው። የሚሰራው ስራ ጽኑ ይሆናል፣ ዘላለማዊ ይሆናል። ይሄ ግን ጊዜያዊ ነገር ነው። ጊዜያዊ ነገር ሆነ ማለት ደግሞ ይፈርሳል ማለት ነው። ቢሰራ እንኳን ቢገነባ እንኳን ለምን የፈለገ ስልጣኔ አይሆንም፣ ይፈርሳል፣ መፍረሱ አይቀርም ማለት ነው። ከላይ ባለው መሰረት ከሆነ ግን ሰው ከዛ ባለው አስተሳሰብ መሰረት ከተራመደ ለምሳሌ በህገ ልቦና ቢተዳደር ቢኖር ነው ሰው የሚሻለው ወይስ ደግሞ ህግ ሰርተለት ይህን ተግብረው ብለው በራስህ ህግ አወጣለት በዚህ ኑር ብለህ ብትሰጠው ነው እንትን የሚለው? በእኔ ምልከታ በህገ ልቦና ላይ ይህ ህገ ልቦና ደግሞ ያለው ከላይ ባለው መሰረት ነው፣ ከፈጣሪ ወገን ባለው መሰረት ነው።